ስለ ኢትዮጵያ የመሬት መንቀጥቀጥ ታሪክ ምን ያህል እናውቃለን? ኢትዮጵያ በምስራቅ አፍሪካ የስምጥ ሸለቆ እምብርት ላይ እንደምትገኝ ያውቃሉ? ይህ ተፈጥሯዊ አቀማመጥ ሀገራችንን ለተከታታይ የመሬት መንቀጥቀጥ ክስተቶች ተጋላጭ ያደርጋታል። ዛሬ በታሪካችን የታዩ ዋና ዋና መንቀጥቀጦችና መንስኤዎቻቸውን ባጭሩ እንቃኛለን። ኢትዮጵያ ውስጥ በተለያዩ ጊዜያት የመሬት መንቀጥቀጥ የተመዘገበ ቢሆንም የሚከተሉት በክፋታቸው ይጠቀሳሉ። የ1841 የአንኮበር መንቀጥቀጥ በሸዋ አካባቢ የተከሰተ ሲሆን በወቅቱ ከፍተኛ ውድመትና የሰው ሕይወት መጥፋት ካስከተሉ ቀደምት ክስተቶች አንዱ ነው። የ1961 የካራቆሬ መሬት መንቀጥቀጥ በሬክተር ስኬል 6.7 የተመዘገበ ሲሆን ካራቆሬ የተባለችውን ከተማ ሙሉ በሙሉ በሚባል ደረጃ አውድሟታል። መነሻውም በዋናው የኢትዮጵያ ስምጥ ሸለቆ መስመር ላይ ነበር። በ2005 የአፋር ወይም ዳባሁ ክስተት። ይህ ክስተት ለየት የሚያደርገው መሬቱ ተከፍቶ ግዙፍ ስንጥቅ በማስቀመጡ ነው። በወቅቱ የተከሰተው የእሳተ ገሞራ ፍንዳታና ተከታታይ ንዝረት አፍሪካ ለሁለት እየተከፈለች መሆኑን ለዓለም ሳይንቲስቶች ማረጋገጫ የሰጠ ክስተት ነበር። ከ2016 እስከ 2017 ዓ.ም በቅርብ ጊዜ ከተካሄዱት ክስተቶች መካከል የኢትዮጵያን ሕዝብ አደጋ ላይ የጣለ ስጋት አርፏል። የአዋሽ ፈንታሌ አካባቢ በአዋሽ ብሔራዊ ፓርክና ፈንታሌ እሳተ ገሞራ አካባቢ የተነሱ ንዝረቶች እስከ አዲስ አበባና አጎራባች ከተሞች ድረስ ተሰምተዋል። የእነዚህ ንዝረቶች መንስኤ ሳይንቲስቶች እንደሚሉት ንዝረቶቹ የሚነሱት በመሬት ውስጥ ባለው የቴክቶኒክ ፕሌትስ መራራቅና የማግማ እንቅስቃሴ ነው ብለዋል። ለምን ኢትዮጵያ ውስጥ ይህ ክስተት ተከሰተ ብለው ለሚያውቁና ለሚናገሩ ለሚጠይቁ ሁሉም ኢትዮጵያ የአፍሪካ ሳህን፣ የሶማሊያ ሳህን፣ የአረቢያ ሳህን መገናኛ መጋጠሚያ በመሆኗ ነው። እነዚህ ሳህኖች በየዓመቱ በጥቂት ሚሊሜትር ልዩነት ስለሚራራቁ በመካከላቸው ያለው ውጥረት ሲፈነዳ የመሬት መንቀጥቀጥ ይከሰታል ተብሎ ይታወቃል። የመሬት መንቀጥቀጥን መከላከል ባንችልም በሳይንሳዊ መረጃዎች መታገዝ ግን ጉዳቱን ለመቀነስ ይረዳል። በተለይ በስምጥ ሸለቆ አካባቢ የሚሰሩ ግንባታዎች ጥንቃቄ ሊታከልባቸው ይገባል። የኢትዮጵያ መልክዓ ምድራዊ አቀማመጥ ለውበትም ለስጋትም ምንጭ ነው። በስምጥ ሸለቆ እምብርት ላይ መገኘታችን መሬታችን ሁሌም በለውጥና በእንቅስቃሴ ላይ መሆኑን ያሳያል። ምንም እንኳን የተፈጥሮ አደጋ መከላከል ባንችልም በቂ ግንዛቤ መያዝ ግን ራሳችንና ቤተሰባችን ለመጠበቅ የመጀመሪያው እርምጃ ነው።